መብርሃን እናት የሆነችለት የኪዳነ ምሕረት ልጅ የሆነ ይህን ቪዲዮ ሼር ማድረግ ክርስቲያናዊ ግዴታው ነው። መቼስ በመብርሃን በኪዳነ ምሕረት ላይ አጨክሙም አይደለ? ምንም አይነት ነገር የጠየቃችኋት ጸሎት የተመለሰላችሁ እንባ የታበሰላችሁ ቤታችሁ የገባችላችሁ ለኪዳነ ምሕረት 200 ብር አትሰስቱባትም አይደለ? ከላይ የምትመለከቷት የ457 ዓመት ንጹህ ታሪክ የላት ቅድስት ቤተክርስቲያን ድንቂ ሐመረ ኖህ ቅድስት ኪዳነ ምሕረት ቤተክርስቲያን ትባላለች። ዘመኖቿን ለኛ ለልጆቿ ስታገለግል የኖረች ስለሆነ ዛሬ ላይ ጣሪያዋ ሊቀየርላትና እንደ አዲስ ቤተክርስቲያን ሊሰራላት ስላስፈለገ አዲስ አበባ 55 ኪሎ ሜትር ርቀት ላይ የምትገኝ ለአዳዲ ማርያም ቅርብ ጎረቤት የሆነች ቤተክርስቲያን ስትሆን ጣሪያዋ እያፈሰሰ ወደ ታቦቷ ዝናብ እየገባም ስለሆነ የአንድ ጣሪያ ዋጋ 1000 ብር ስለሆነ ለአጥሯና ለቆርቆሮ የሚሆን 1000 ክርስቲያኖች አንድ ሺህ ብር ብታዋጡ ጣሪያዋንና ቆርቆሮቿን ማደስ እንችላለን። አቅማችሁ ያልፈቀደ ልትደርሱላት ግን የምትችሉ 200 ብር ለቅድስት ኪዳነ ምሕረት ብታዋጡላት የህንጻ ቤተክርስቲያኑ መሰራት እንዳለ ሆኖ ክረምቱን የሚያዛልቃት ጣሪያና አጥር እንገነባላታለን። እኔ የበኩሌን ተወጥቻለሁኝ። እናንተም የበኩላችሁ እንድታደርጉ በቅድስት ኪዳነ ምሕረት ስም አባቶች ጠይቀዋል። እኔም ወደ እናንተ አድርሻለሁኝ። አቅማችሁ የፈቀደውን ማድረግ የምትፈልጉ በራሷ በቅድስት ኪዳነ ምሕረት አካውንት ከታች በማስቀምጥላችሁ የበኩላችሁን አስተዋጽኦ እንድታደርጉላት ክረምቱም